የኢትዮጵያን አቆጣጠር 2018 ዓመተ ምህረት ያላሳየን ነገር የለም። ይሄኛው ግን እጅግ በጣም ይለያል። 2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እያማጥሽ ቪዲዮ የምትቀርሺው እንድናዋልድሽ ከሆነ ይሄው ዝግጁ ነኝ። እያማጥሽ ቪዲዮ የምትቀርሺው እንድናዋልድሽ ከሆነ ይሄው ዝግጁ ነኝ። ናዋልድሽ አይሻል? የአራዳ ልጆች ሀፍረት አቁመዋል። የአራዳ ልጆች ሀፍረት አቁመዋል። ኦፊሻሊ ምን ይባላል ምናምን የሚባል ነገር ቆሟል። ሰላም ጎጆ እንዴት ናችሁ? በያላችሁበት የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። እንደተለመደው በተለያዩ ወቅታዊ ጉዳዮችና ቪዲዮዎች ተገናኝተናል። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ለቤተሰብነታችን ደግሞ የደወል ምልክቷን ተጫኑ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጥያቄ አለኝ የሚል ፕሮግራም ልጀምር እንዴ? ቲክቶክ ላይ ጥያቄ አለኝ የሚል ፕሮግራም ልጀምር ቲክቶክ ላይ የጳውሎስ ኞኞን እንትን መጋፋት እንዳይሆንብኝ እየፈራለሁ። ጳውሎስ ኞኞ በጣም ነበር አባቴ የሚወደውና ረጅም ጊዜ እኛ ቤት ትልቅ ክላስተር ነበር እንደዚህ በካርቶን የተሰራ እንደ ፎቶ አልበም አዲስ ዘመን ጋዜጣ እዛ ውስጥ ይቀመጥ ነበር። ለምን እንደሆነ አይገባኝም ነው። ከዛ በኋላ ስጠይቅ በጣም ጳውሎስ ኞኞ ስለሚወደው የሱን ጥያቄ አለኝ የምትለው አምድ እንትን የሚወዳቸው እንትኖች ሲያገኝ እያመጣ ያስቀምጣል። ረጅም ጊዜ እኛ ቤት ነበር እና አንዳንድ ነገሮችን አንብቤያቸዋለሁ ግን ያው በልጅነት አምሮ ያኔ እንደዚህ I was not book smart አሁንም ያው ነኝ ለነገሩ አምናት ቡክም ስማርት አይደለሁም ስትሪት ስማርትም አይደለሁም I don't know ምን እንደሆንኩ ብቻ I don't know አንዳንድ ነገሮች ትዝ ይሉኛል ልጆኛ ያነበብኳቸው ነው። አንዳንድ ጥያቄ የሚመልሳቸው መልሶች ሰዎች ጠይቀውት በጣም ነበር የሚያስቀኝ። he is very comic እና እንደሱ አይነት ነገር እንጀምር መሰለኝ ቲክቶክ ላይ ጥያቄ አለኝ የሚል ለምን ሰሞኑን የምናየው ነገር አንዳንዶቻችሁ ሶሻል ሚዲያ ላይ የሆነ ነገር ከለቀቃችሁ ስጥ እንዳሰጣችሁ ቁጠሩት። ይሄንን ማወቅ አለባችሁ። አገር ቤት ስጥ አስጣችሁ ታውቃላችሁ? የሽሮ ሽምብራ ምናምን የሚሰጣ ነገር አስጣታችሁ ዱላ ይዛችሁ ካልጠበቃችሁና ፍየል ሌላም የቤት እንስሳ መጥቶ ከበላው በላው። ፍየሏን ካልገደልኩ ፍየሏን ካልተፋሽ አይባልም። ለምን ጠላት ነው የምታፈሩት? የሰፈሩ የፍየሉ ባለቤቶች ይመቷቸዋል ወይ ይገሏቸው ወይ ጠላት ነው የምትወሩት። ይጣላላችሁ። ለምንድነው? መጠበቅ የእናንተ ፋንታ። the same thing goes here ቲክቶክ ላይ መጣችሁ እናንተ በፈለጋችሁ መልኩ ይታይልናል ብላችሁ የምታስቡት ነገር my friend አሁን ስንት ሮስት የሚያደርግ ሰው ባለበት ዓለም ላይ እናንተ እንደምትፈልጉ ካልሄደ ስቃችሁ ማለፍ በቃ አራዳ መሆን ያለባችሁ። ከዛ ከለጠፋችሁት ነገር መማር ነው ያለባችሁ። ሶ ያቀረባችሁትን ምግብ ራሳችሁ መብላት that's how you need to take it። አይ ማን እንትና እንደዚህ ያለ እንትና እንደዚህ ያለ አያዋጣም። my people እንደዚህ እንደ ፍየሏ ነው የሚሆነው። ጠላት ነው የምታፈሩት። ኦኬ ፈሳችሁ ካመለጣችሁ ጸጥ ነው በቃ። ወይ ላሽ ብላችሁ መሄድ ነው ከዛ አካባቢ የሚረብሽ ከሆነ ሰፈሩን፣ ካልሆነ ደግሞ በቃ አፍረታችሁን ተሸከናንባችሁ መሄድ ነው አለቃ። ፈሴ ያመለጠኝና ለምን ሰማችሁ ብሎ ሁሉንም ልደብድብ አይሰራም። you understand? ይሄ አሁን ያለው የኢንተርኔት ፌኖሜን አይፈቅድም እንደዚህ አይነት ነገር ለማድረግ ጊዜውም ነው። ኦኬ ስለዚህ አታስቁ። የምጥ ቪዲዮ እኛ በፈለግነው መንገድ አልተረዳችሁንም አይነት ነገር አይሰራም። ማይ ፍሬንድ ዶክተርዬ እስቲ የባለጌ ነገር ስታረጋ አሳየን ይሉኛል እንደዚህ በቃ እንደፈስ ነው። ካመለጠ ነው። ኦልራይት ባይ። የ6 ወር ሕፃን ተደፍራ ፍትህ ያላገኘችበት ሀገር ላይ አንቺ ወደሽ ፈቅደሽ ያሰራጨሽው ምጥ ለምን ተነካው ብለሽ ልክሰስት ያለሽ የ6 ወር ሕፃን ተደፍራ ፍትህ ያላገኘችበት ሀገር ላይ እየኖርን አንቺ ወደሽ ፈቅደሽ ምጥሽን በካሜራ አድርገሽ ኤርፎን ሰክተሽ እያልሽ ያማጥሽ የፖስተሽው ፎቶ ላይ የተሰጠ አስተያየት አያስከስስም። እንደ ኢትዮጵያ ሕዝብ መብትና ግዴታውን የማያውቅ ፍጥረት አለ ቢሉኝ እኔ አላምንም። የቱ ጋር መሳቅ እንዳለብን፣ የቱ ጋር መቀለድ እንዳለብን፣ የትኛውን ኢሹ ይዘን ወደፊት መሄድ እንዳለብን እንኳን አናቅም። ለዚህ ነው እየተጎዳን ያለ ነው። ለዚህ ነው እርስ በርሳችን መዋደድ መከባበር ያቃተን። ለዚህ ነው ፍትህ ያጣ ነው። የቱ ጋር መቆም እንዳለብን ስለማናቅ የገዛ ምጧን ፕራይቬት የሆነ የራሷ ፕራይቬት የሆነ ነገር ቀርጻ እኮ አይደለም ያስቀመጠችው፣ ቀርጻ ሚዲያ ላይ ለቀቀችው። ትልቀቀው፣ መብቷ ነው።
ከለቀቀችው በኋላ ሰዎች ለሚሰጡት አስተያየት ሪምባ እከሳለሁ ባፍጢሜ ይደፋለሁ ማለት ምን ይሉታል? እኔ መቤት ምን ይሉታል? ፈልገሽ ፈቅደሽ እኮ ነው ተኳኩለሽ ኤርፎን ሰክተሽ ያልሽ ያማጥሽው። ትክክለኛ ኢትዮጵያ እናቶች ደግሞ ምጥን ስለሚያውቁት እቺ የካሜራ ምጥናት ብለው አስተያየት ሰጡ። ድርሹን ብትሆን ያደረገችው ይሄንን ነው። አንቺ ተቋምን ኢቢኤስን የሚያክል ነገር የመክሰስ እና የመሰማት አቅም ካለሽ ኢትዮጵያ ውስጥ እየተፈጠረ ስላለው የሴት ልጅ ጥቃት ድምጽ ሁኚ። ወልደሻል። አንቺ ኢትዮጵያዊ ነሽ። የትም የሰለጠነ ሀገር ልትኖሪ ትችያለሽ። ነገ መውጣት ቢኖርብሽ የምትመጪው ኢትዮጵያ ውስጥ ነው። ሰው ኢትዮጵያ ውስጥ እየተፈጠረ ስላለው ስለ ሴት ልጅ ጥቃት፣ ስለ ህፃናት ጥቃት ድምጽ ሁኚ። ድምጽሽ ይሄን ያህል ፓወር ካለው እዚህ ኢትዮጵያ ውስጥ ደግሞ ያላችሁ ሰዎች የሷን ፎቶ እየለጠፋችሁ ልክ ናት፣ የድርሹ ፎቶ እየለጠፋችሁ ልክ ናት፣ ፍትህ ሊሰጣት ይገባል። ኧረ እባክሽ እስቲ ሙች ኧረ ፍትህ ኧረ ወደዛ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ግሽ ነው የምታረጉት። እውነት አጠገብሽ ሴት እህትሽ ብትደበደብ ነጠላሽን እንደዚህ ሸፈን አድርገሽ እንትን ጥላሽን እንደዚህ አድርገሽ ምን አገባይ ብለሽ የምታልፊ ሴትየው ቲክቶክ ላይ ልክ ትመጪና ምጧን ስታምጥ ፖስተች። ከዛ ኢቢኤሶች መጣው ሳቁባትና መከሰስ አለባት። ያርበክሽ አለባት መከሰስ አለባት። ሙትሪኝ አለባቸው ይከሰሱ። አው ከዛ በኋላ ምን ችግር አለ? የ2 ዓመት ጻ ልጅ የደፈረው ሰውዬ ነፃ ወጣ። አይመለከትሽም። ይሰሙ እንትናትስ ጆርዲ ወጣ እንትና የቀነኒ ልጅ ሄቨ የማነች ማን ነበር ስማ ለቀነኒ ፍትህ ጠየቀች፣ ለሄቨን ፍትህ ጠየቀች። አሷማ ሌላ አጀንዳ አላት ሌላ እንጂ ለሴት ልጅ ሳይረበክሽ እስቲሙቼኝ። ቆይ አንቺ ግን ራስሽን እንዴት ነው የምታየው? እና ራስሽን እንዴት እንደምታይ እና ሳስብሽ ማለት ነው ምንድነው ይሁሽ ብልጣብልጥ እንትን ነው የምትመስይ። ራስሽን እንደ ጻድቅ ምናምን ይሄ ባህሏን እንደምትወድ ላይክ ምናምን ሴት ምናምን ነው የምታየው አይደለሽም። ልጆችሽ ደስ ይላሉ ካንቺ። በነገራችን ላይ እኔ ይቅርታ አድርጊልኝ ካንቺ ልጆችሽ ደስ ይሉኛል። በጣም ነው ልጆችሽን የምወዳቸው። በጣም ነው ልጆችሽ የሚያሳሱ። አንቺ ግን ይወሽ ብትስጥስ ያልሽ ሴትዮ ነሽ። እርግጠኛ ነኝ እዛ አካባቢሽ ዙሪያሽ ላይ ያሉት አሜሪካ የሚኖሩ ኢትዮጵያኖች በጣም እንደምትደብሪያቸው። ምክንያቱም ሰው ልጅ ይኸውልሽ የሆነ ነገር አለ። ከዚህ በፊት ማን ነበር እዚህ የኢትዮጵያ ያለው ቲክቶከር ማን ነው? እዚህ የምትወዱት ማን ነው የምትሉት? ትላኪንግ ምናምን የምትሉት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን አዛዡ ልሁን ዳይሬክተሩ ልሁን ፎቶኮፒው ላንሳው ምናምን ፈራሚው ልሁን አስፈራሚው ልሁን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ እጇ ረጅም ነው ምናምን። ይሄ ነው እጅሽ ረጅም፣ የራስሽ ጉዳይ ነው። እጅሽ ረጅም ቢሆን ለራስሽ ነው። በምንድን ነው እጅሽ ረጅም የሆነው? ሶሻል ሚዲያ ላይ ስትመጪ ቅሌትንም ክብርንም ፈልገሽ ነው። ባሳየሽን ልክ ነው አስተያየት የምንሰጥ። የአራዳ ልጆች ሀፍረት አቁመዋል። I hate to break it to you guys። የአራዳ ልጆች ሀፍረት አቁመዋል። ኦፊሻሊ ምን ይባላል ምናምን የሚባል ነገር ቆሟል ጋይስ። እኔ በቲክቶክ ማለት በቲክቶክ የሚተላለፍ ነውር ብዙ አይቻለሁ። ትንሽ እቺኛዋ ከፋም አለች፣ ትንሽ ከፋ አጣለችብኝ። አይታችሁታል? ይሄ ምጥ ቀርጻ ያስተላለፈችው ማለት እኔ ብዙ ጊዜ ቪዲዮ ተረጉማለሁ። ይሄን ያደረጉት እኮ ይሄን ለማግኘት ነው ምናምን ብዬ ግን ትርጉም ያጣውለት ቪዲዮ ቢኖር ይሄ ነው። ዛሬ ስሰማ ደግሞ ይቅርታ በሉኝ ብቻ አይደለም እከሳችኋለሁ ይላል። በሷ እጅ በተቀረጸ ቪዲዮ ሃሽታግ አርጋው ይሄ ካፕሽን ጽፋለት መዝሙር ገብቶበት ፖስት በደረገና ወደ እኔ በመጣ ቪዲዮ እኔ ነው ይቅርታ ምለው። እኔ ነው ያረዳት ችግር ያለብኝ። ምንድናችሁ እናንተ አለ ማኑሱ ምንም ሼም በቃ የለም። እና የተረዳችሁ ማለት ይሄ ነገር እንዲህ ኔጌቲቭ የሆነው ኢቢኤስ ሚስ ኢንፎርሜሽን ስራታ እና ሚስ ኢንፎርሜሽኑ ምንድነው? አንደኛ ላይቭ አይደለም መሆኑ ነው። ላይቭ ሆነ አልሆነ እኮ ማተር አያደርግም። ተግባሩ ነው የሚደብረው። ተግባሩ ይሄ ምጥ ላይ አይተላለፍም በየትኛው ባህል እና ከ5 ቀን በፊት ነው የተቀረጸው። 55 የል ዜጎ ቢለቀቅም ይሄ ነውር ነው እኮ። የአራዳ ልጆች ስህተት ሰርተው ይመጡልህና
ከስተቱም ስተት ይዘው ነው የሚወጡት። ተምሮ አይደለም የሚወጡት ስተት ይዘው which eventually ሌላ ስተት ይዞልህ ይመጣል። 2-3 ወር ስተው ሌላ ጸያፊ ኮንተንት ይዞልህ ደግሞ ብቅ ይላል እንደ አዲስ አበባ። አይ ጊዜ የኢትዮጵያን አቆጣጠር 2018 ዓመተ ምህረት ያላሳየን ነገር የለም። ይሄኛው ግን እጅግ በጣም ይለያል። 2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል ግን ሜካፓን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ወይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነበር መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋምጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እያማጥሽ ቪዲዮ የምትቀርሺው እንድናዋልድሽ ከሆነ ይሄው ዝግጁ ነን። እያማጥሽ ቪዲዮ የምትቀርሺው እንድናዋልድሽ ከሆነ ይሄው ዝግጁ ነኝ። ላዋልድሽ አይሻልም? በቃ ግፊ እስቲ። አዎ ግፊ። ያው ትብቱ መቆረጫ አለ። ከመጣ ትብቱ በዚህ ይቆረጣል። በጣም ከጠበበም ትንሽ ጫፏ ላይ ሰንጠቅ ይደረጋል። ችግር የለውም። ከታች በኩል ነው ብለዋል። በቃ ነይ ግፊ። 1 2 3 ኡፍ አይዞሽ ግፊ። ካሜራውን ለቀሽ ብትገፊ አይሻልም? እሺ ግፊ አምጪው። ቀስ እየመጣ ነው። ግፊ ኡፍ ተንፍሽ ገፊ። አዎ እየወጣ ነው። ግፊ ትንሽ ዝቅ አድርጊ ወይ ካሜራውን በደንብ እንዲታይ አይሻልም? ና እግሯን ያዝ አንተ። ና እግሯን ያዝ አንቺ። ካሜራውን ያዢ፣ እሱ እግርሽን ያዘልሽ አይሻልም? አዎ ግፊ በደንብ እሺ። አዎ ቀስ እያልሽ አይዞሽ። በቃ ብታቋርጪው አይሻልም? ቪዲዮውን ይሁን። እሺ አመጪ። ግፊ በደንብ ግፊ። አይዞሽ። አዎ እየመጣ ነው። ቆይ ትንሽ በቃ እየመጣ ነው። አይዞሽ። ሁሉን እዩልኝ ባትይ አይሻልም? ሁሉን እዩልኝ ባትይ አይሻልም? አንዳንድ የግል ጉዳይ ቢኖርሽ አይሻልም? ይዩት፣ ይቀረጽ። እሺ ቅረጭ። ግፊ። እቺ ሴትዮ እነ ሰይፉ ፋንታሁንን ካልከሰስኩ እያለች ነው። እቺ ባለፈው ዶክተር ጭኗ ስር ተቀምጦ እያማጠች ቪዲዮ የቀረጸችው ሴትዮ እነ ድርሹን እነ ሰይፉን እነ ኢቢኤስን ምናምን ከሳለው እያለች ነው አሉ። መቼም መካሪ የለሽም። መካሪ ቢኖርሽ ያንን ቪዲዮ ቀርጸሽ አትለቂም። አራስ እርጥብ ልጅሽን ቀርጸሽ አትለቂም። ቢሆንም ስራሽ መተዳደሪያሽ ይሆናል ተብለሽ ተቀልዶም ተንጫሽቶም ሰው ረስቶልሻል። ኢቢኤስንም ሆነ እነ ሰይፉን ወይ ማንኛውን ግን ከሳለው ብለሽ ሌላ ጣጣ ካመጣሽ ማለት ነው ዝም ያልሽ የኢትዮጵያ ሕዝብ የሆነ የመልስ ምት የሚሰጥሽ ይመስለኛል። መካሪ ስለሌለሽ ልምከርሽ። አካውንትሽን በጅምላ ህዝቡ ተነስቶ ሪፖርት ሊያደርግብሽ ይችላል። ዩቲዩብሽን አንሰብስክራይብ ሊያደርግብሽ ይችላል። የበለጠ አይንሽ ላፈር ልትበይ ትችላለሽ። ጭንቅላትሽን አሰሪ። ለጊዜው ላይ ታውቅሽ ይችላል። አንዳንድ ድርጊቶችሽ ምላሽ ምን ሊያመጡብሽ እንደሚችሉ ቀድመሽ ማወቅ አለብሽ፣ ማገናዘብ አለብሽ። በዙሪያሽ ያሉ ሰዎች ምክር አይሰጡሽም ወይ ምክር አሰሚም። ስለዚህ እኔ ልምከርሽ፣ ተጠንቀቂ። ከህዝብ ጋር ትጋጪ።
ኢቢኤስ ዝም ብሎ ትንሽ የቴሌቪዥን ጣቢያ አይደለም። ሰይፉ ዝም ብሎ ተራሱ አይደለም። ድርሹንም ቢሆን በእንዲህ በቀላሉ የምትታይ ሰው አይደለሽ፣ ቀላል ሰውም አይደለች። ስለዚህ ስትጋጪ ቆም ብለሽ አስቢ። በቃ ተረጋግተሽ የተረሳሽ ነገር ወይ ረስተሽ ለፊ። ከፈለግሽ ቪዲዮሽን አውርጂ፣ ከፈለግሽ ራስሽ ይቅርታ ጠይቂ። አንቺ አደባባይ ላይ ቀርጸሽ ለለቀቅሽው ቪዲዮ ግን ይቅርታ ልጠይቅ ማለታችን። ሁሉም ሰው አስተያየቱን ሰጥቷል። ሁሉም ሰው የራሱን አመለካከት እንትን ብሏል። የደገፈሽ ደግፎሻል፣ የተቃወመሽ ተቃውሞሻል። አለቀ። ለቀጣይ 5ኛ ልጅሽ እንዳይለመድሽ ማድረግ ሲገባሽ ጨረሽ ከሳለው ያዙ ልቀቁኝ ካልሽ ያልጠበቅሽው የመልስ ምት ሊጠብቅሽ ይችላል። እየመከርኩሽ ነው። ቆም ብለሽ አስቢበት። እንጀራ መተዳደሪያ የምትይው ልታጭ ትችያለሽ። ህዝቡ ሊጎዳሽ ይችላል። ኢቢኤስ ነው እንደ አንቺን ቪዲዮ ፖስት ያደረገው? ኢቢኤስ ነው እንደ ቀርጾ የለቀቀሽ? ኢቢኤስ ነው እንደ አንቺ ቪዲዮ ፖስት ያደረገው? ኢቢኤስ ነው እንደ ቪዲዮ የቀረጹሽ? የእሷ የድሮ ፎቶዋን አድርገሽ ኤዲት አድርገሽ የኢቢኤስ ሎጎ ተጠቅመሽ ማስጠንቀቂያ አድርገሽበት ከነጭራሽ በነገራችን ላይ የኢቢኤስ ሎጎ ተጠቅመሽ እንደዚህ በማድረግሽ ኢቢኤሶች እንዳይከሱሽ በኋላ የባሰ በኢቢኤሶች ደግሞ ከነጭራሹ እንዳትታይ። ይሄ ነው መፈራ ያለውትና እስቲ ቢያንስ አራስነትሽን እስቲ ኢንጆይ አድርጊው። እስቲ ቢያንስ እስቲ አሁን ሶሻል ሚዲያ ምን ያህል ተጽዕኖ እንደፈጠረብሽ እዚህ ጋር እያየን ያለ ነውና ከነጭራሹ ኢቢኤስ ይቅርታ ላንቺ ሊጠይቅ አይደለም ወይ ደግሞ እሷ ይቅርታ ልትጠይቅሽ አይደለም። እኛ እናቶች አጥንታችን ከስክሰን ለወለድን እናቶች ይቅርታ መጠየቅ አለብሽ። የባሰን ጥፋት የምታጠፊ ያለሽው ባላረኩት ኖሮ ብለሽ የምታስቢውን አንድ የህይወትሽ ምዕራፍ አበላሽተሻል። እኔ አሁን በእሳት እንጨት እየሰደድኩ አይደለም ያለ ሌሎቻችሁም ትምህርት እንዲሆን ነው። እኔ ከሳምንት በፊት ቪዲዮ ለቅቄ ነበረ። ቪዲዮ ስትለቁ ልጆቻችሁ የማይሸማቀቁበት፣ ቤተሰቦቻችሁ የማይሸማቀቁበት፣ እናንተ ደግሞ ነገ ስታዩ ማትሳቀቁበት ቪዲዮ ልቀቁ ብዬ ነበረ። ግን ለኛ ለአሮጊቶቹ አለም እኛ ትልቅ ሰዎች ነን። ልጆች ወልደን ትልቅ ሆነን ከ30 ዓመት በላይ እድሜ ኖሮን እንደዚህ አይነት እንሰራለን ብዬ አላስብም። ግን ለትንንሾቹ ለቲኔጀሮቹ ነው ያልኩት። ነገ ታገባላችሁ፣ ትወልዳላችሁ፣ የደረጃ እንደምትደርሱ አታቁም። ነገ መሪ ትወልዳላችሁ፣ እናንተ መሪ ትሆናላችሁ። ታሪካችሁ እንዳታበላሹ። ሶሻል ሚዲያ ላይ ፖስት የምታውቁ ነገር በጣም ተጠንቀቁ። ለህብረተሰቡ የሚጠቅም ነገር ፖስት ብታደርጉ ጥሩ ነው ብዬ ለቄ ነበርና ያንቺም አሁን ልጆች ነገ የሚያሸማቀቅ ቤተሰቦች የሚያሸማቀቅ ከነጭራሹ አካባቢሽ ከተወለድሽበት አካባቢ ራሱ ያው አንድ በጣም አካባቢ ራሱ ነው ስም ያጠፋሹ እና ይቅርታ ብትጠይቂ ይሻላል። አሁን ቪዲዮሽ የትም አይጠፍ። ይቅርታ ብትጠይቂ ይሻላል የኔ እናት። በቃ ይቅርታ ጠይቂ። ምጥ በቀጥታ ስርጭት በላይቭ ተጀምሯል። ምጥ በላይቭ ላይ ተጀምሯል ያጀማ። ስለዚህ ሴት ትላንት ላወራ ብዬ በጣም የሳቅኩት ትናንትና ልክ 20 ቤት ያሉ ወጣቶች እንደነሱ መሆን ትፈልጋለች። 10 ቤት ያሉ ወጣቶች እነሱንም መምሰል ትፈልጋለች። በቃ እኔ እንጃ ብሩን ቅርብ ጊዜ ነው መሰል ያገኘችው ያለች አንዲት ኮመንት እና በጣም ነውራም እኔ እንጃ እሷን የወለዱ በእርግጥ እናቷስ ምን ይሏታል? እናቷስ አይመክሯትም ወይ የምትባል እድሜ አይደለም ያለችው። ትልቅ ሴት ናት። ቢያንስ 35 እልፍ ያላት ናት። ግን አንደኛውን ለምን አታሳይንም ታዲያ? በቃ ያማጥሽ ምኑ ሲወጣ ለምን አታሳይም? በእርግደሽ ለምን አታሳይም? ማንሽ እንትናዬ ብዙ ጊዜ ሁሉ ነገርሽ ገበናሽ ልክ እንደ ሀቢባ ሚዲያ ላይ ነው። ሀቢባም እኮ ትንሽ ያው እዛ ሆስፒታሉ የእንትን ስለሆነ ስለማይፈቅዱላት እንጂ እኮ በእርግዳ ልታሳየን ምንም አልቀራትም እኮ። እሷም ገና እንትን የሆነ መንገድ ላይ የነበረ ሽንት ታውቃላችሁ፣ ሽንት ታርጋችሁ ብድግ የምትሉት ልክ አሯን ርት ታርጋ ብድግ እንዳለች ሴት ነው። ይቅርታ ለንግግሩና መቺ ሀቢባም ያደረገችው ምንድን ነው ግን? ምን ጉድ ነው? ነውር አታውቁም እንዴ? አሁን እንደዚህ ብለን ስንናገር እናንተ ፋራዎች፣ እናንተ የማይገባችሁ ምናምን ልጆቻችን ቪዲዮ ከጠየቁንስ ስናምጥ ካላሳ ማነው ስንቀርጽ ማነው ስናምጥ የታለ የቀረጻችሁት ቪዲዮ ካሉንስ ምናምን ብላችሁ ነው። ምንድን ነው? ምን ጉድ ነው? ምን እየሆንሽ ነው ያለሽው? እኔ እኮ በጣም እኮ ነው የሚገርመኝ ጀማ።
አሁን አንቺ ትልቅ ሴት ነሽ። በዛ ላይ የመጀመሪያሽ አይደለም 3ኛሽ ነው 4ኛሽ ነው። ይሄ ትንሽ አታፍሪም? ደግሞ እኮ የሚገርመው ነገር የሀቢባን ባል የሷን ባል የመጡት አካባቢ እኮ በጣም ስርዓት ካለው አካባቢ በጣም ነውር ከሚባለው በቃ በጣም ወካ የሚያጠቁ አካባቢ እኮ ነው የመጡት ባሎቻቸው። የሚገርማቸው ያጀማ እነዚህ ግን ከየት እንደመጡ አላውቅም። ሀቢባናች ሴትዮ ከየት እንደመጡ አላውቅም። ሁሉ ነገር ሚዲያ ላይ ካልሆነ አላችሁ ሁሉ ነገር በእርግጥ ሁሉ ነገሩ ሚዲያ ላይ አሳይቶ አይን የማይነካው ሰው አለ። አይን ስለማይነካችሁ ነው እናንተ ታድላችሁ ነው ላላዚም ታድላችሁ። አይን የሚነካው ሰው ሁሉን ነገር ደብቆ ማለት በአይን የተመታ ሰው ሁሉን ነገር ደብቆ ምናምን ነገር ነው። ቢስሚላህ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم። እናንተ የግድ በቃ አይን ስላልተነካችሁ በቃ ሁሉም ነገር ታዲያ ለምንድን ነው አንድ ግርሽ ዛማዶ አንድ ግርሽ ዛማዶ ሆኖ ለምን አትቀርጭም? ዛማዶ ናችሁ ቀርጹኝ እንትኑን ስቀሉልኝ ካሜራውን ስቀሉልኝ አትይም እንዴ? አንደኛው እንዴት ነው የምትጃጃዩ? በአላህ እንዴት ነው የሚያጃጅልሽ? እንዴት ነው የሚቆላሽ? ኤርፎን ጆሮሽ ላይ አድርገሽ አንቺ ጸሎት ነው እንጂ ማድረግ ያለብሽ ዱዓ ነው እንጂ ማድረግ ያለብሽ። አንድ ሰው እንዴ ሰው እኮ ሰው ውጦ እኮ ነው የሚባለው እኮ። ይሄ እኮ አንድ ሰው እየወለደ እንዴት ነው በዚህ ልክ ኤርፎንሽን አድርገሽ ምናምን ነገር ምን እየሆንሽ ነው? ወይኔ ጉዴ ፈላ። ምን እየሆንሽ ነው? ሁሉ ነገርሽ አደባባይ ላይ ካልሆነ ፕራንክ ስትሰሪ እንጨት ያለ የሆነ ነገር ስትሰሪ እንጨት ሁሉ ነገሩ እንጨት እንዴ። እሺ ነውር ሳታቂም እናት ተብዬዋ እኮ አብረዋሉ እንደነገርኳችሁ። እናት ተብዬዋ ትልቅ ሴትዮ አብረዋሉ። ተቀርጪ እያሉ በቃ ቀርጪ ውስጥ ቪዲዮ ይሻላል ካሜራ ነው አኛው ለላዚ ዶንኮ እንዴ ትልቅ ሀገር ነው ያለሽው እንዴ። እስቲ እንደ ስደተኛ ሆኚ ረጋ በይ እስቲ። የተሰደድሽባቸው ሀገሮችም ይሄ ሲናክል አልተለቀቁም እኮ እነዛ በጣም ስማቸው ገኖ በመጥፎ ምንጠራቸው ራሱ የዚህን ያክል ልቅ አልሆኑም። ነውር ጌጡ የሆነ ሰው ከልኩ ሲያልፍ እኔ በጣም ነው የሚደብረኝ ያ ጀማ። እና በልክ አድርጊው። በተለይ በሀበሻ ደግሞ አያምርም። ስደት ሂደህ እንደዚህ መጃጃል ምናምን ነገር። እስቲ ተረጋጊ። በዛ ላይ የ20 ዓመት የ18 ዓመት ምናምን ወጣት የ25 ዓመት ወጣት እንደዛ ይሰራራሽ። ከ35 ዓመት በላይ ነሽ እርግጠኛ ሁኝ የምነግርሽ። ይሁን ህፃን ስራ አትስሪ። ውይ ምንድነው አሁን ትምህርት እየሰጠሽ ነው? በቃ እንዲያምጭ የወለድኩኝ ካሜራ ምናምን ካርታ ላይ የሌለ ገጠር ስንመጣ እኮ እንዲህ እኮ ነው የሚያደርገን እኮ ነው። እንደው ካርታ ላይ እውነቴን እኮ ነው። ካርታ ላይ ካልሰፈረ ገጠር ስትወጣ እንዲህ ነው እናቴ። አይ እንደው እኮ ምን ይሻለናል? ለማንኛውም ነውሩ ጌጥ አትሁኚ፣ ነውራም አትሁኚ፣ ነውረኛ አትሁኚ። እናቲቱም ደግሞ ትንሽ ምከሯት። እርሶ ምን ሽማግሌ አይደሉም እንዴ? ውይ የሚካሄድበት ቦታ አለ፣ የማይካሄድበት ቦታ አለ። ዝም ብሎ ልጆት ካዘዘችሁት ቦታ ዝም ብሎ በቃ እንዴ ልጅ ናት እኮ እናትን የምትከተለው። እርሶ ግን ዝም ብለው እንደ ቡችላ እንደው ይቅርታ ይደረግልኝ እንጂ ዝም ብሎ ከኋላ ሰራተኛ የተቀጠሩ ይመስል እሷ ቤት ከኋላ ያለችውን ሁሉ እሺ ይሁን በቃ ካሜራ ተደቅኖ ነው። እንደ አንዳንድ ኧረ ልጄ ተረጋጊ ይባላል እኮ ማዘር። እኔ እውነቴን ነው የምላችሁ። ስለ ራሴ ባወራችሁ አሁን እዚህ ላይ በመውጣቴ ስንት ሰው ጋር ተጣልቻለሁ። ስንት ሰው ጋር በቃ እኔ የሚያስነውር ነገር አለ ስራ እንጂ ብዬ በቃ ራሴን አሳምኜ ስለወጣሁ ነው እንጂ የኔ የሆነ ሰው ጓደኛ በዚህ ብዙ ሰው ለምንድነው ቲክቶክ ላይ የምትወጪው ለምንድን ነው ተብዬ በቃ ተጠይቄ መልስ አጥቻለሁ። እውነቴን ነው የምላችሁ። መካሪ የለም እንዴ? ይሄ ምንድነው የምታደርጊው? ያለ የሆነ አስቀያሚ ስራ የሚቀመጥ እኮ ነው። ደግሞ እኮ ማማጧ እኮ ነው የሆነ በቄንጥ እኮ ነው የምታምጠው እኮ። አቤት የተኛሽበትን ሆስፒታል ልታሳይን
ተበጠበጥን በሰባራ ሽጉጣለች ጓደኛ የመስለ ማንኛውም መልካም ሌሊት። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። ከኛ ጋር ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።